መቼም የኔ ድብደባና የዛሬው ማስፈራሪያ ተራግጥምጦሽ ነው አትይኝም ማለት? ቆይ ህይወትሽ ውስጥ ምን አይነት ወንዶች ነው ያሉት? ከማን ጋር ነው ያለሽው? ማን ነውስ በዚህ ልክ የሚከታተልሽ? አማን ተወኝ በቃ። ወድጄ ዝቅ ስላልኩኝ ወንድ አሰራጅ ነው የምመስልህ? እኔ እኮ ሴተኛ ዳሪ አይደለሁም። ለአንተ ብቻ እኮ ነው እንደዚህ ሆንኩልህ አማን፣ ለአንተ ብቻ። ተወኝ በቃ አማን። እሺ ማናችሁ እንቻል? አይዞሽ ኤርሚ፣ ምንም የሚያስፈራ ነገር የለም እኮ ሁሉም ነገር ይስተካከላል። ምን ነው? ምንድነው የተፈጠረው? በተፈጠረው ነገር በጣም ደንግጣለች። አይዞሽ ብዬ እያረጋጓት ነበር። ያው ብቻዋን የምትኖርበት ቤት ውስጥ እንደዚህ አይነት ነገር መፈጠሩ አስደንግጧታል። በቃ ቀላል ነው፣ ምንም አይፈጠርም ብዬ እያረጋጓት ነበር። አመሰግናለሁ። ለልጄ እንዳንተ አይነት ጥሩና የዋህ ሰው ከጎና በመሆኑ የሚሰማኝ ስሜት ምን ያህል እንደሆነ ልነግርህ አልችልም። አባዬ እኔ በጣም ነው የፈራሁት። አይዞሽ ልጄ፣ ስራው ደግሞ ካስፈለገ ሊቆም ይችላል። ደግሞ ከአንቺ ልጅ አይበልጥብኝ። ጭራሽ ምንም ነገር እንዲነካሽ አልፈልግም። እንደሱ እንኳን አይሆንም። ምንም ነገር ከአንቺ አይበልጥብኝ ልጅ። እንደሱ እንድታደርግ አልፈልግም አባዬ። ግን በቃ ድጋሚ የሆነ ሰው ገብቶ እንዳይጎዳኝ የሆነ ነገር አድርግልኝ። አሁን የበሩን ቁልፍ ከማስቀየር እጀምራለሁ። ያው ስልክ ረስቼ መጣሁ እንጂ ወደዛው እየሄድኩ ነበር። በተጨማሪም እሺ በይኝና እዚህ ቤት ሰራተኛ መቀጠር አለበት። ሰራተኛ? አዎ ሄርሞን፣ ብቻሽን እኮ ያደረግኩሽ ከቃልሽ ላለመውጣት ብዬ ነው። እኔ ሰራተኛ አልፈልግም። መዓዛ ከመጣች እንጂ እኔ ከሷ ውጭ ማንንም ሰው አልፈልግም። ተይ እንጂ ሄርሞን፣ መዓዛም እኮ የመጣች ጊዜ አዲስ ነበረች። ከዛ በኋላ እኮ ነው የተላመዳችሁት። በተለይ ደግሞ ለአንቺ ለልጄ ከእናት እኩል እኮ አሳዳጊሽ ነበረች። ያው ከ6 ወር በላይ ጠበቅናት። የሴት ልጅ ነገር ደግሞ አይታወቅም። ያው አገሯ ገብታለች አይደለ? ምናልባት እዛው አገብታ ይሆናል። እስከ መቼ እንጠብቃታለን ሄርሞን? ቢሆንም አባ ከሷ ውጭ ከሌላ ሰው ጋር መኖር አልችልም። አብሮ ከመቆየት እኮ ሁሉ ነገር ይለመዳል የኔ ልጅ። እኔ ግን ከአዲስ ሰው ጋር መኖር ይከብደኛል አባ። ይቅርታ ልጄ፣ ከዚህ በኋላ ግን ከሰው ጋር መኖር ግዴታ ይሆናል። ምክንያቱም እስከ ዛሬ ብቻሽን ትቼሻለሁ። ይኸው ቤቱ ባዶ ሆኖላቸው የተፈጠረውን ነገር እያየሽ ነው። ስለዚህ ከዚህ በኋላ ብቻሽን መሆን የለብሽም። እንግዲህ ሁሉም የሚኖረው ተላምዶ ነው። አጋዥ መምጣቱ ደግሞ ግዴታ ነው። ስለዚህ ተዘጋጂ። አማን፣ ዋናው አደራ ያንተ ነህ። ልጄን እንደምታየት ምንም ነገር አታውቅም። ብቸኝነቷን ያወቁ ሰዎች ሊያጠቋት እየሞከሩ ነው። ከዚህ በኋላ ደግሞ ምንም ነገር ከልጅ አይበልጥም። ስራውንም ቢሆን ደግሞ ተዋዋለሁ። እስከዛው ግን እንደነገርኩ ከምንም በላይ ከአንተ እንዳትለይ አደራህን። አደራህን አማን፣ አደራህን እባክህ፣ እቺ ጊዜ እስከምታልፍ ድረስ። አረጋሺ፣ ይሄ እኮ ለእኔ ቀላል ነገር ነው። በቻልኩት ልክ ካጠገቡ አርቅም። የሚመጣውን ኪሳራ ሁሉ እንደ ደሞዝ ሳይሆን እንደ አባት እክስሃለሁ። አረ በፍጹም እንደዚህ ማያስቡ። እኔ ለራሴ ብዬ ነው የማደርገው። እሰይ፣ ተባረክ የኔ ልጅ። እጅግ በጣም አመሰግናለሁ። አሜን። አሁን ሄጄ ቁልፉን ላስተካከል። ነገ ደግሞ ሁነኛ የሆነች ሰራተኛ ይዤ እመጣለሁ። አባ እባክህን፣ አያስፈልግም። ነገርኩሽ እኮ ሄርሞን። አቤት ዛሬ ቤታችን ራሱ ገና ስትይሽ አለፈልኝ 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 ብላ ነው የምትጮህ። እንዴት? እንግዳ ገባባታ። ባይገርምሽ የዋዛ ቤት እንዳመስልሽ፣ ደግሞ እንደ ሴት ስጠራት ሌላ ነገር እንዳይመስልሽ። እሺ። ያው ሴት ስለምወድን፣ ያው ሴት ሀገር ናት ሴት እህት ናት ይባል የለ። ቆይ ወንድ ምን ይወደዳል?
ማስቀየሱን ትተህ አሁን ቤቴ የዋዛ እንዳትመስልሽ ያልከውን ቀጥል። ከበር ስገቢ ግድንግድ ካሜራ ይቀበልሻል። ያው ለሴፍቲ ነው እንጂ ለሌላ ነገር አይደለም። እሺ እንዳትጨናነቂብኝ። እኔ የምልሽ ግን ፎቅ መውጣት ላይ እንዴት ነሽ? ማለት ያው ቤታችን G+3 ነው። ያማን ክፋት ደግሞ ያኔ መኝታ ክፍል 3ኛ ፎቅ አድርጉት። ያው ደረጃውን ስመላለስ ስገኝ በለው። ከፍታ እኮ በጣም ደስ ይላል። ሲደብር ወጣ ብለህ በመስኮት በኩል አየር መውሰድ ነው። ዛሬማ በጣም ደስ ይላል። እቺን የመሰለች አየር ሁለታችን ብቻ በረንዳ ላይ ወጥተን እንኮመኮማታለን። የምትነግሪ ነገር ግን አለ የሆነ አጠራጣሪ ነገር። ቆይ አማን አሁንም አላመንከኝም እንዴ? ይኸውልሽ ከማመን ካለማመን ጋር ተያይሽ ነው። ግን የሆኑ ድሮቶችን ማገጣጠም አለብን። አስታውሽ እስቲ ቁልፉን የሰጠሽው ሰው አለያም ደግሞ ከፍቶ ሊገባ የሚችል ሰው ሊከታተል የሚችል ማን ነው? አረ በጭራሽ የለም። የምር ግን ማታ የሆነ ሰው አብሮን አድሯል ብለሽ ትገምቻለሽ? ማታ ልብሴን እየቀየርኩ የሆነ የሚንኮሻኮሽ ድምጽ ሰምቼ ነበር። ግን ልክ ልከፍተው ስል አንተ መጣሁ። ማታ ስትመጣ በጣም ነው የደነገጥኩት። በጣም ፈርቼ ነበር። ገና በጊዜ እርግጠኛ ነሽ ግን? በትክክል ሰምቻለሁ። እዚህ ጸጥ ያለ ቤት ውስጥ እንደዚህ አይነት ድምጽ ሰምቻለሁ። የሆነ የሚያጠራጥር ድምጽ ብሰማም አንተ ልክ ስትመጣ ሁሉንም ነገር ነው የረሳሁት። እንዴት ሊሆን ይችላል? ምን ሰዓት እንዴት ሊገባ ይችላል? ኧረ በስመ አብ! ይሄ በጣም አስደንጋጭ ነገር ነው። አማኔ ሁሉም ነገር አስፈሪ ህልም ነው እየመሰለኝ ያለው። የሚመስለው እንደዛ ነው። ጠዋት ግን ቁም ሳጥን አልከፈትሽም ነበር? ከፍቼ ልብስ ቀይሬያለሁ እንጂ። እና ምን አየሽ? ያኔማ ምንም የለም። ግን አላሰብኩትም እንጂ ልብሴ ሁሉ ተመሰቃቅሎ ነበር። የምርሽን ነው ሄርመን? አዎ ጠዋት ስመጣ ልብሴ ሁሉ ተመሰቃቅሎ ነበር። አትጠራጠር፣ የሆነ ሰው የሆነ አጋጣሚ ተጠቅሞ ከኛ ጋር አብሮ አድሮ ነበር። ከዛ በኋላ ነው ያንን አስፈሪ መልእክት ጽፎ የወጣው። የሚገርም ነው። ፊልም እኮ ነው የሚመስለው። ምን የሚታመን ነገር የለውም። ውስጤ ሁሉ ፍርሃት እያለኝ ነው። አባቴ አደራ ያለህን ሰምተሃል አይደል አማን? ከዚህ በኋላ እኔ እናንተ አስጠኝና አጥኚ ብቻ አይደለንም፣ አደራ እኮ ነኝ አማን። ሁልጊዜም አብራኝ መሆን ይኖርብሃል። እሱን ቃል ገብቻለሁ። በቃ ቃልህን አክብር። አታስቢ። አሁን ደግሞ አዲስ የቤተሰብ አባልም ይመጣልሽ ነው። አባዬ ግን ምን ሆኖ ነው? እንዴት ሰራተኛ ላስገባ ይላል? በጣም ነው የተናደድኩት። ምን አናደደሽ? በቃ ነፃነታችንን ሊያሳጣን ነው። የምን ነፃነት? አሁንም እንደዛ እያሰብሽ ነው እንዴ? ምን አረኩኝ ደግሞ? በይ አሁን ተረጋግተን ወደ ጥናታችን እንመለስ። በዚህ ቀን ጥናት ግን ማን የፈጠረው? ሲሰለች። በትምህርት ቀልድ እንደማታውቂ ነው የማውቀው። እንደዚህ አይነት ቃል ካፌሽ ሲወጣ መስማት አልፈልግም። እና በዛሬ ቀን ጥናት? ጭንቅላቴ ስንት አድቬንቸር እየተመላለሰበት በዛሬ ቀን ጥናት? እሺ ምን ላደርግልሽ እንድትረሹ? እሺ በቃ 5 ደቂቃ ብቻ ቀፍ። ሄርመን ቅድም ተቃቅፈን ተያያዘን። አሁንም በድጋሚ እንያዝ። በእኔ አሁን ወደ ጥናትሽ። ነግቢ እንግዲህ ፈረስ የሚያስጋልበው ቤታችን እቺን ትመስላለች። አንተ ይሄ ነው እንደ ቤታችሁ ነው ወይስ የሌላ ሰው ቤት ዘይ መጣ? እንዴት አየሻት? አረ በጣም ትገርማለህ። እኔ እኮ ከምራ ምን ነበር የኔ ምስኪን G+3 ስልሽ አመንሽኝ አይደለ? ወተን የምንቀበለውን በረንዳ እዚህ ቤት ውስጥ ግን አንጠፋፋ።
ኧረ ጭውይ ስለምንጠፋፋ አይደል እንዴ ባህሪያችን ራሱ የተለያየ ነው። እሱስ ልክ ነህ። ግን ያማን ምን ሆኖ ነው እንደዛ ፈዛዛ ነው? መጀመሪያ ዙፋንሽ ላይ ቁጭ በይ፣ ከዛ በኋላ እነግርሻለሁ። ቤቴን እኮ አሽኮርመምሻት። አረፈ በይ። አማንማ ሙዱ እኮ እንደዚህ ነው። አጉልቁም ነገር ያበዛል። በዛ ላይ ግትር የሆነ ሰው ነው። ቀላል ግትር ነው። እማን ጓደኛዬ እኮ ሰው ብትወድ ተጫወተባት። ምን ከሱ በፊት ብዙ ላሽ ብሏት እርም ብላ ነበር እንዴ? አንተ ደግሞ ኧረ እሷ ምንም ወንድ የሚባል ነገር አታውቅም። ዛሬ ከነጋ ነው እንዴ? አንተ የምርህን እኮ ነው። የሚያምናችሁን ስታገኙ ነው እንደዚህ መስላችሁ ገብታችሁ የምትጎዘጎዙት። ምን ማለት ነው? አምኜሻለሁ የኔ ቆንጆ። በዚህ ሰዓት ስለ ሰው ድንግልናና ብጽና ምን አግብቶኝ ይከራከራሉ? የራሳቸው ጉዳይ ነው። ዛሬ በግላሽ ተገኝተሻል። እራት እኔ ነኝ የምሰራልሽ። ምን ይሰራልሽ? አረ ማብሰልም ትችላለህ? እንዴታ! እንቁላል ፍርፍር ወይስ እንጀራ ፍርፍር? ደግነቱ ግን እኔም ወንደላጤ ጋ ነው መሄደው ብዬ በልቼ ነው የመጣሁት። ሌላ ቀን ቤቱን ስለምደው ባይሆን ይሰራልሃለሁ። ኧረ ተይ፣ ግብዣዬንማ አትናቂብኝ። ለዛሬ ጨዋታ በቂ ግብዣ ነው። ቁጭ በልና እናውራ። እንዴት ነሽ ታዲያ ሳሪች? አልለምንቴ ምን ነው አስጨነቅኩሽ እንዴ? ቤት ከገባን ጀምሮ እኮ ዝምታ በዛሽ። ትንሽ መብራቱ ይጨንቃል። አልጨነቀህ? አሪፍ አባቱ ይጠፋል። አሁን ፊልም ይጀምራል። አንተም እንደዛ ገገማ ጓደኛ ዳርዳር ትላለህ ብዬ በጣም ፈርቼ ነበረ። አይናፋር እኮ ነው በዘራችን። ትመስላለህ። ነኝ ሳሪቹ። አሁን የትም ያልተተኛበት ደረት ላይ ደገፍ በይና አይንሽን አለማምጪ። ይሄን ሆነሳ ማን እንዴት አለማመደው ይሆን? እነሱ የራሳቸው ጉዳይ። ማገዱ የሚፈጁ ሰዎች ናቸው። ለነገሩ ታቸው አሁን የራሳችን ብናማስልስ? እሺ እና ዛሬ አብሬው ነው ማመሻው እያልሽኝ ነው? ያው ማለማችን ስንቀጭ ነው። አንቺ ልጅ በጣም ደፋር ሆነሻል። ቆይ አማን ቢመጣስ? እና እኔ ምን አገባኝ? ያማን ነገር እኮ እኔን አይመለከተኝም። ራስሽን ችለሽ ፍሪ እንጂ። ይልቅንስ ጓደኛዬ ምንቴ እንዴት ያለ ያራዳልሽ መሰልሽ? እሳት የሆነ ልጅ ነው። ምንቴን የመሰለ ልጅ ከዛ ጋግርታም የሆነ ልጅ ጋር ተስማምተው አንድ ጣራ መኖራቸው በጣም የሚገርም ነገር ነው። ሳሪ ስነ ስርዓት። ምን ታስፈራሪኛለሽ? እውነቴን እኮ ነው። መቼም ከባልሽ ባሌ ይበልጣል ነገር ውስጥ አንገባም ብዬ ተስፋ አደርጋለሁ። መቼም ምንቴን አይቶ ያማንን ግራ የገባው ባህሪ ማሰብ ራስ ያዞራል። አላማረብሽም ሳራ? ውድ ጓደኛዬ በማይመጣው መጣውብሽ አይደለ? በእናትሽ አማንን ታዩ ሳሪ። እሱ በራሱ ዓለም ላይ ያለ ሰው ነው። ደግሞ ምንም ነገር ያምርበታል እኮ። በሰዓቱ ገፋኝ ብዬ እናደድበታለሁ እንጂ እንደሱ አይነት ታማኝ ሰው አጋጥሞኝ አያውቅም። ልዩ ሰው ነው። ሁሉ ነገር ያምርበታል። ኩራት ያምርበታል። በቃ ሁሉ ነገሩን ወድለታለሁ። አንድ ቀን ተሳክቶልኝ ልቡን ማሸነፍ አይቀርም ሳሪ። እንዴ አምርልሽ እንደ አንቺ ብታይ ሳሪ፣ ትላንት ባባዬ ፊት እሱ እንዴት እንደተሳቀቀ እንዴት እንዳዘንኩ ስላላየሽ ነው። ገፋፍቼ ነው ያሳደርኩት። ደግሞ ያለ ልማዱ እንዲዋሽ ነው ያደረኩት። ለእኔ ሲል ዋሸልኝ። አይኖቹን ብታያቸው እንዴት እንደሚያሳዝኑ ሳሪ። ሄርሚ ለአንቺ ብቻ እኮ ብሎ አይደለም ለራሱም ጭምር ነው። ምኑ? ማደሩ ማምሸቱ። ምን ነው ሄርሚ አንቀሽ እኮ አላሳደርሹም። ደግሞ ራሱ ፈልጎ ነው ያደረው። ትንሽ ገፋፍተሹ ሊሆን ይችላል፣ ግን ደግሞ የሱን ፍቃደኝነት አለበት። ስለዚህ ራስሽን ጥፋተኛ አታሉኪ። ቢሆንም እኔን ላለማስከፋት እንዳደረገው አውቃለሁ ሳሪ። ሁሉን ነገር ትቶ ስለኔ ነበር ሲጨነቅ የነበረው። እሱ ነገር ግን በጣም ነው የሚያስፈራው። ግን ሌባ ቢሆንስ? ሌባ? አንቺ ደግሞ ሌባ ለጸሎት ነው እንደሚገባው ምንም ሳይሰርቅ በዛ ላይ ስለኛ የሚያውቅ ሌባ? እኔ እንጃ ሄርሚ፣ እኔ እኮ ግራ ሲገባኝ ነው። የትላንቱ እንኳን ለሁላችንም ግራ ነው። መልስ የሌለው ጥያቄ እኮ ነው የሆነብን። እና ግን አባትሽ ምን አሉ? ነግሬሽ የለ አማንን ከጎኗ እንዳትርቅባት አለው። እንዴት አደራ እንዳለው ባየሽ።
አባዬ በጣም ተጨንቋል። የቤቱን ቁልፍ አስቀየረ። አሁን ደግሞ ሰራተኛ እመጣለሁ ብሎ ወጥቷል። ሰራተኛ? አዎ ከእንግዲህ ብቻሽን ትቼሽ አልሄድም ብሏል። እምቢ ብለው እንኳን አልሰማኝም። ሰራተኛ? ነፃነት አበቃለት በእኛ። ያንቺና የማንም ጉዳይ ቢሆን በጥልጥል መቅረቱ ነው። ባክሽን ታዩ ብቻችንስ ሆነን መች ጠቀመኝ ነው። የኔ ቆንጆ አሁን ሙገሳ አሁን ወቀሳ አይከብድም? ልጁን አንድ ጥጋስ ይዙ እንጂ። የምሬን እኮ ነው ሳሪ። አይዞሽ ሄርሚ፣ ለተዋደደች ነፍስ መሽሎኪያ ቀዳዳ አይጠፋም። ከእንግዲህማ ግዴታው ነው። አባዬ ከሷ ላይ አይንህን እንዳታነሳ ብሎታል። በሰበቡ ግን ላንቺም ጥሩ አጋጣሚ ሆነልሽ። ቀላል ከእንግዲህማ ዝም ብዬ እየደወልኩ ና ማለት ብቻ ነው። ምን ላንቺ ብቻ ለኔም ነገሬን አልጋ ባልጋ አደረግሽው። ካንቺ ጋር ደግሞ ምን ያገናኘዋል እንዴ? ታዲያ ማንሽን ካላየሽልኝ ምን ደምበይ በኩል ላገኘው ነው? አንቺ ግን በአንድ ቀን እንዴት ቤቱ ትሄጃለሽ እንዴ? አማ መሰለሽ እንዴ? ቶሎ አላመደኝ፣ እኔም ደግሞ ቶሎ ለመድኩት። እንዳሰብሽው አይነት ሰው ባይሆንስ? የሆነ ነገር ቢፈጠርስ? ያው ባንቺ በኩል የመጣ ነው ብዬ እኮ ነው ያመንኩት። ወይ አንቺ ሰላማን ግን ምን አለሽ? እንዳልሽው አይነት ሰው እንደሆነ ነው የሚያወራው። ጨዋ ቢጤ ነው እኮ። እና እሱ ላንቺ ምን ጠቀመሽ? አንከራተተሽ እኮ። ይሄው እኔና ምንቴ ካላችሁ በይ በቃ ሳሪ፣ አንቺም ትንሽ ቀስ ብትይ ጥሩ ነው። እኔም ማማንን ለመድኩት መሰለኝ። ምንም የሚያደርገው ነገር አልገርምሽ ብሎኛል። ባለመስማማት ውስጥ እየተስማማን ነው። አሁን ግን እድሜ ላባዬ ይበልጥ ቅርቤ እንዲሆን አድርጎልኛል። እንዴ ሳርችው ስፈልግሽ አገኘሽ። አለል ቅዱሴ፣ ዛሬ ከየት ተገኘ? ምን ነው ምን ልታዘዝ? ምን ነው ያለ ትእዛዝ አንገናኝም እንዴ? እንዲሁ ለጨዋታ ነው። ሄርሚስ ቆይ አሁን ትመጣለች። እንደውም እኮ እየጠበቅኳት ነበረ። ኧረ ከፈለገች አትምጣ። ሳሪዬ ካለች ዋናዋ ምን ችግር? እንዴት ነህ ታዲያ? አለሁልሽ። ሄርሞንና አስጠኛዋ እንዴት ናቸው? ባለፈው ከነገርሽኝ በኋላ ትንሽ አሳስቦኝ ነበር። ምን አዲስ ነገር አለ? እሷንስ ማሰቃየት ተቆመ? አረ ምን ያቆማል? ሊቀርባትም ሊርቃትም ነው የማይፈልገው። ሁለቱ ጭራሽ መከራ እያጣበቃቸው የሚለያዩ ሰዎች አሉ ነው ማለት። እንዴት? ልጁ እኮ መጥፎ ልጅ ሆኖ አይደለም፣ እንዲሁ ሁኔታው የሚያጠራጥር ነገር ሆኖ ነው እንጂ። አሁን ግን ሳየው ወጋ አጥባቂ ነገር እንጂ ክፉ ልጅ እንዳልሆነ ገብቶኛል። ተደብድቦ ቤቷ ካደረ በኋላ አዲስ ነገር አለ? ወይኔ ቅዱሴ፣ ትናንት የተፈጠረውን ባየክ። እንደምንም እኮ አብረው እንዳድሮ አመሻሽተናቸው ወጣን። ግን የሆነ ሰው እዛ ቤት ውስጥ አብሯቸው አድሮ ነበረ። ማለት ማን? ምን አውቄ። ሌባ ነው እንኳን እንዳይባል አንድም ዕቃ ሳይሰርቅ ነው የወጣው። ሰው ነው እንዳይባል ደግሞ አንዳችን ቦታ አልታየም። መንፈስ ነው እንዳንል ደግሞ ለነገሩ መንፈስ ነው ብንል ይሻላል። ብታይ ቅዱሴ፣ የሆነ አስፈሪ መልእክት አስቀምጦላቸው ነው የወጣው። ቆይ ሳሪ፣ አደራረብሽ እኮ። በስርዓት ንገሪኝ እስኪ። ይኸውልህ ትናንትና ሄርሞንና አማን አብረው ሊያድሩ ሲገቡ የሆነ ሰው አብሯቸው አድሮ ነበረ። ቤት ገባ፣ እንዴት ገባ ብቻ ምንም የሚታወቅ ነገር የለም። ሄርሚ ግን ቁም ሳጥን ውስጥ የሆነ ድምጽ ሰምቼ ነበር ስትለኝ ነበረ። ግን ሲከፍቱት ቁም ሳጥኑ ባዶ ነበረ። ብቻ የሆነ ግራ የሚያጋባ ነገር ነው። ከዛ ግን ከዚህ ሰው ራቂ ምናምን የሚል ጽፍ ጽፎ ወጣ። ብቻ ግን ያስፈራል። ህልም ነው የሚመስለው። ከዛ ምን አለው? ቤተሰቡ ሁሉ ተረብሿል። እኔ የምልህ መንፈስ ግን ያፈቅራል እንዴ? ምን ጀመርሽ ሳራ? እንጃ ብቻ ወዷት እኮ አትንኩብኝ እያለ ይሆናል ብዬ ነው። ወይ የሆነ ሰው ከነጋ በኋላ ወደ ቤት ገብቶ አብሯቸው እንዳደረ እያስመሰለ ሊሆን ይችላል። ግን እንዴት አብሮ ማደራቸውን አወቀ? ወይም ደግሞ ለነገሩ እኔ ምን አስጨነቀኝ? እና ከእንግዲህ አጠገቡ አልደርስም ብሎ ሲምል ሲገዝተው አለ በእኛ። ማን? አማን? ባታውቀው ነው። እንዴት? ደብዳቤውን እኮ ያገኙት አባቷ ናቸው። ከዛ አማንን ደውለው ጠርተው እባክህ ከልጄ እንዳትርቅ አሉት። ከዛ ልጄ ብቸኛ ናት፣ የሆነ የሚከታተላት ሰው አለ፣ እባክህ አትራቃት ብለው ጭራሽ ለመኑት። ይኸው ሁሌም አንድ ላይ እንዲሆኑ አደረጋቸው። ምን? ሰራተኛም ቢሆን ዛሬ ይመጣልሻል ብለዋታል። አባቷ ለሷ በጣም እንስፍስፍ ናቸው። እንዴት ማለት? እንዴት ብታይ እኮ ስራ ሁሉ ካላቆምኩ ብሎ ነበረ። አማን ነው አታስብን ያለው ብሎ ያስቆማቸው። እና ቀጠሩ? ምን? ሰራተኛዋ ነው።
ዛሬ መሰለኝ የሚቀጥሩት። አንቺ ስትመጪ እሄዳለሁ ብሎኛል ስትለኝ ነበረ። የኔ አባት እኮ ብታይ አባት መሆኑ ራሱ ትዝ አይለውም። ምን እንዳደረገኝ ታውቃለህ? እናቴ ደግሞ ሁሉን ነገር ችላ ያለፈችው ለኛ ብላ እኮ ነው። ደግሞ እኮ መሄድ አለብኝ ሳራ። እንዴ ሳናወራ ምን ቀረ እንዴ? ስለኔ መቼ አወራን? ስለ ሄርመን ብቻ እኮ ነው ያወራነው። ስለ እሷ ለመስማት ብቻ ነው እኔ ጋር የምመጣው። ሌላ ምን ጨዋታ አለሽ? ስለ እኔ ልንገርህ እንጂ ሌላ ቀን እናወራለን ሳራ። አሁን አስቸኳይ ስራ አለብኝ። ሰራለኝ። ስለ እኔ እያወራሁ ነው እንዴ የምታቋርጠኝ? ሁለተኛ ሳራ ብለህ እንዳመጣሽ። ከአንቺም ብሶ ሂድ እዛ አቃጣይ ወረኛ። ሁለተኛ እኔ ጋር ልታወራኝ እንዳመጣሽ። ምን ልታደርጊ ይሁንሽ? አስቀየም አናዳጅ ሄሎ ነብሴ። እሺ ምን ልታዘዝ? የአሁኑ ሲሪየስ እና እጅግ በጣም አስቸኳይ ጉዳይ ነው። ሁነኛ ሰው ጋር ነው የደወልከው? የሆነ ሰው ቤት የቤት ሰራተኛ ሆና የምትገባ በጣም ቆንጆና አማላይ ሴት እፈልጋለሁ። የስራውን ባሪ ታውቀዋለህ። ትንሽ ከተዛነፍን ተያይዞ ገደል መግባት። ቦታውን የምትመጥን ሁነኛ ሰው ትሁን አደራህን። እሱን ለእኔ ጣሉ። ስለ ስራ አንተ አትነግረኝም። መቼም ሁነኛ ስራ ሁነኛ መላ እንደሚጠይቅ አይጠፋም። ያልኩን ብቻ አድርግ። ስለ ገንዘቡ አያሳስብህ። የፈለግከውን ከፍላለሁ። ተስማምተናል። አደራ ታዲያ አስቸኳይ ነው። ስልኬን እንደዘጋ በደቂቃ ውስጥ ስልኳ በሜሴጅ ይደርሳል። አንጀት አርስ እኮ ነው። በለው ኦርደር ያረኳት ራሷ። እንደጠበቅከኝ ያገኘህ ሰው እንደዚህ ልክክ ይላል። ከሁሉም በላይ ግን ለአስቸኳይ ጉዳይ በአስቸኳይ መድረስሽ ዋጋ ያሰጥሽ። ለማንኛውም ትዕግስት እባላለሁ። እሺ ትዕግስት፣ የት ገባሽ የት ወጣሽ ሚልሽ ተቆጣጣሪ የለብሽ። በደወልክ ቁጥር አንስተሽ መረጃ ለእኔ መስጠት እንዳትረሽ። እኔ የምከፍልሽ ለዚህ ነው። ከዛ ውጭ ግን ላሉት ነገር የሚከፍልሽ አባትሽ ናቸው። እኔ ፈልጌሽ ደውል ስልክሽ የት ነው መሆን ያለበት? እጄ ላይ። ብራቮ ትይ። ዋናው ነገር ከገባሽ ይበቃል። ቀሪውን እዛ ከገባሽ በኋላ እናወራለን። ሰዓት ስለሌለን ደላላው ገረሙ ጋር ይዤሽ ሂድ። ለሱ ሁሉን ነገር ነግሬዋለሁ። የቀረውን ለሱ ጣዩ። እዛሽ ቤት ሰተት ብለሽ እንድትገባ ያደርግሻል። እንግዲህ አደራሽን ጥንቃቄና ሚስጥር ጠባቂነትሽ ግዴታ ነው። አደራ ምንም የለውም። ስራውን በእኔ ጣለው። ይመችሽ። ተነሽና ደላላው ገረሙ ጋር እንሂድ። ነይ ግቢ። ደረስን አይደል? እሺ ግቢ። ይኸው ቤትሽ ነው። ከዚህ በኋላ ታወቂያት ልጄ ናት። ትዕግስት ትዕግስት ምን ሆነሻል? አደራሽን እሺ ልጄ። እሷ ማለት የኔ አይኔ ናት። እሺ አስቡ ጋሽ። የሚያስፈልጋትን ነገር ሁሉ አድርጊላት። እሺ ጋሽ። ደግሞ ያው ይሄ ከዚህ በኋላ ቤትሽ ነው። ምንም እንዳትጨነቂ። እሺ ጋሽ። አሁን በቃ ክፍሏን አሳያት። እሺ ላይ ላሳይሽ። እሺ እንግዲህ ምን ይደረግ? ሰውዬው አያፈናፍን። ምን አንቺ ደፋር ነሽ እባክሽ። ልቤ እንደዚህ አቁመሽ። አሬ ወደ ማለኩ ነው። 5 ደቂቃ ብቻ። አሬ ምን እርግጫ ነው ደሞ። አይዞሽ እሺ። ባበደ ፍቅር ይካካሳል። ቆይ ዛሬ ጥናት ነው ሰርግ ነው የምትሄደው? 3ኛ ልብስን እኮ እየቀየርክ ነው። ቤት ውስጥ እኮ ተገትሯልክ። ሴቶቹ እንዳልቆጥሩብህ የኔን ልብስ መቁጠር ጀመርክ እንጂ አላፈናፈን አልከኝ እኮ።
አውራ ግድ የለህም። ያው የለመድኩት ነው። ዛሬ ምን ተገኘና እንዲህ አይን አይኔ ታየኛለህ? የዛሬው ስፔሻል ነው የምልህ። እኔ የምልህ ግን ከየት ነው ግን የምታመጣቸው? ይሄ ምላስን እያዩ የሚያምኑ ሴቶች አታጣም። በቃ አትመከር ነገር ትልቅ ሰው ነህ። አቦቴን በእናትህ ይሄን ንዝንዝን ፈርቼ እኮ ነው አጠገብ ስልክ ማውራት የሚያስጠልኝ። መቼም እያወቅህ ስለምታጠፋ ምክር ሞትህ ነው። አይዞህ እኔም አልወጣልህ ነው። ማን ትሆን ደግሞ ሰው አገኘው ብለህ ተጣብቃ የምትውለው? ዛሬ እኮ ቆንጆ ሆናል። ያለ ወትሮ ልብስ ቀያየርክ ነው ወይስ ዛሬ ጥናታችሁ ሆቴል ነው? አረ በቃ እወጣልሃለሁ። አይንህ እኔ ላይ ስላለ እንጂ ከወትሮ የተለየ እኮ ምንም አላደረኩም። ለማንኛውም ልወጣልህ ነው። አስጨነቀኝ እኮ። ደግሞ አዲስ ሰራተኛ ገብቶላችኋል አሉ። እንዴ ከየት አወክ ደግሞ ይሄን? እኔ እኮ መረጃ ይደርሰኛል። ያ ሰውዬ ድጋሚ እንዳይኮተኩት እየተከታተልኩ ነው። እንዴት ነሽ ግን ሰራተኛው? ትገባለች ተባለ እንጂ እኔም ገና ዛሬ ነው ማየት። ምቀኛ አዘዘባችኋል። ይሄው በሊስፋ ሄድኩልህ። ደህና ዋል።